አንቺ ብቻ እሺ በይ። ሲገባ የራህመት ፊት አሳየው። የታምሽተ ነው አታየውም። በሰላም ነው ሐቢቢ ያመሻልኝ እንዲህ ነው የሚጠየቀው። ያለበለዚያ እኮ በቃ የማዕከላዊ ጥያቄ መሰለ ማለት ነው። ባልነቱ ራሱ ይጠፋበታል። አይ እንኳን አመሻብሽ፣ ዋናው እንኳን አንተ በሰላም መጣህልኝ። ለምንድን ነው የውሸት የሚለቀሰው? ዋናው እሱ ቤት በሰላም ገብቶ በሰላም ነው እንዲያመሸው ይባላል። ቤት ገብቶ የለ እንዲያው ነገር ስለተፈለገ እንጂ አይባልም። ጀነት ውድ ናት። ጀነት አይደለም ቤተ መንግስት ውድ ነው። ዝም ብሎ አይገባም። በዛ በኩል ማለፍ ክልክል ነው። እስቲ ድረስ ልብ ካለ በራፍ ላይ እግረ ነው ሁለቱም ይሰባብሩልኝ። ያ አላህ ጀነትም ውድ ነው እቴ። እሺ በዩ ከፍ ነው የምትይው። ወላሂ ታዘዡ እሺ በዩ ከፍ ነው የምትይው። ለዚህ ነው ዑለማዎች ሴቶችን ሲመክሩ 6 ነገሮችን ተጠንቀቁ ይላሉ።